መንፈስ ኢየሱስ አብ የሆነው መንፈስ የሆነው እግዚአብሔር ነው። ማስረጃ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተወዋለሁ፣ ወደ ዓለምም እሄዳለሁ። ዮሐንስ 16:28 እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተዉበት ሰዓት ይመጣል፣ አሁንም ደርሰዋል። ነገር ግን አብ ከእኔ ጋር ስለሆነ ብቻዬን አይደለሁም። ዮሐንስ 16:32 ወጥቼ መጥቻለሁ ማለቱ ከአምላክነቱ ዝቅ ማለቱ እንጂ አብ አለመሆኑን አይደለም። ኢሳይያስ 59:16-17 የበቀልን ልብስ ለበሰ። ማን? አብ። በሥጋ ለማዳን ታየ። ማን? መንፈስ የሆነው አብ አባት የሆነው እግዚአብሔር ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ እኔ ከአብ ወጥቼ መጣሁ ሲል ሰዎች የሆነ ከአብ ከሆነ ክፍሉ ከአብ ከሆነ አካባቢ ወጥቶ እንደመጣ ይናገራሉ። ኢየሱስ ግን ወጥቼ መጣሁ የሚለው ክብሬን ትቼ መጣሁ ነው። ኢሳይያስ 59:16-17 ስትመለከቱ እግዚአብሔር አየ የሚያድንም ስለሌለ ይልና ራሱ ስጋን ለብሶ እንደመጣ ቃል የሆነው መንፈስ የሆነው እግዚአብሔር ስጋ እንደሆነ ነው። ዮሐንስ 1:14 የሚናገረው ኢሳይያስ 59:16-17 የሚናገረው ቃል ስጋ ሆነ የሚለውን ነው እንጂ ወጥቼ መጣሁ ሲል ከአብ ከሆነ ጎኑ ወጥቶ የመጣ ተፈልቅቆ ወጥቶ የመጣ አይደለም። እንደዛ አይደለም። ወደ አብ ደግሞ እሄዳለሁ ሲል ወደ ክብርነቱ ወደ አምላክነቱ እንደሚሄድ ነው የሚናገረው። ወደ ዘላለማዊነቱ ጥንት ወደ ነበረበት እሱ በሁሉ ቦታ ይገኛል። ወደ ዙፋኑ፣ ወደ ክብሩ፣ ወደ ኃያልነቱ ለእኛ ሲል በከብት በረት መወለዱ ከሆነ ከአንድ እግዚአብሔር ከምትሉት ጎን የወጣ አይደለም። ስልጣኑን ትቶ ኃይሉን ትቶ ክብሩን ትቶ ማንነቱን ትቶ ስለ መምጣቱ ነው። ስለኛ ስለመዋረዱ ነው። ስለኛ መድኃኒት ስለመሆኑ ነው እንጂ ወጥቼ መጣሁ ሲል ሌላ ከእግዚአብሔር ጎን ወጣ ምን ማለት ነው? እግዚአብሔር መንፈስ ነው። ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በቃ አለቀ። ያ እግዚአብሔር መንፈስ የነበረው ቃል የነበረው እግዚአብሔር ስጋን ለብሶ እኛን ለማዳን ወደዚህ ምድር ዝቅ ብሎ መጣ። ወጥቼ መጣሁ የሚለው ይህንን ነው የሚያረጋግጠው። መልካም ጊዜ ይሆንላችሁ።